ባይ ዘ ወይ ይህን ቪዲዮ ስሰራ ቪዲዮ ኦን ከማድረጌ በፊት ሪከርድ ከማድረጌ በፊት በጣም ተናድጄ ነበር። በጣም ሴቶች ጥቃትን የተመለከተ ነገር ነው የምናገረው። በአጭሩ ሁላችሁንም ይመለከታል። ተጠቃን የምትሉትንም የምታጠቁትንም፣ ከዛ በኋላ ደግሞ እኛን የምንመለከተውን የምናዳምጠውን ሰዎች ደግሞ ይመለከታል። መጀመሪያ ተጠቃን የምትሉ ሰዎች አንደኛ ነገር ፐብሊክ ላይ የሆነ ነገር ይዛችሁ ከመምጣታችሁ በፊት ፕሊስ የምታወሩትን ነገር አውቃችሁ ሰዎች ቢጠይቋችሁ ወይ የሆነ ቦታ ላይ ብትጠየቁ ምን ልታቀርቡ እንደምትችሉ፣ ለዛ ነገር እስከሄድ ድረስ ልትሄዱ እንደምትችሉ፣ እንደዚህ ብትባሉ እንደዚህ እንላለን፣ እንዲህ ብንባል እንዲህ እንላለን ብላችሁ ተዘጋጅታችሁ ሬዲ ሆናችሁ ብትመጡ የተሻለ ነው። ይገባኛል የበደል ነገር የመጎዳት ነገር ስለሚያናድ እንዲሁ ዝም ብለን መተን ህዝብ ላይ ቬንታውት ልናደርግ እንችላለን። እሰየው፣ እንደዛም ቢሆን አይከፋም። ቢሆን በደንብ ተዘጋጅታችሁበት ብታረጉት ጥሩ ነው። ካልሆነ ደግሞ ቢያንስ ከወጣችሁ በኋላ እንኳን በዚህ ጉዳይ ላይ በሴቶች ጥቃት ላይ የሚቆረቆሩ የሚናገሩ ባለሙያዎች የሆኑ ሰዎች ጭምራሉ። የእነሱን ሰዎች እርዳታና ድጋፍ መጠየቅ አለባችሁ። አንዳንዴ ኬዛችሁን መታችሁ የምታወሩበት ወይም ደግሞ ልታስረዱ የምትሞክሩበት ቦታ ራሱ በጣም ነው የሚገርመኝ። እዛ ቦታ ላይ መታችሁ ከወሬ ማሟሟቂያና የላይቭ ሪከርድ እየተደረገ እየተቆራረጠ ታሪክ ከመሆን የዘለለ ጥቅም ለእናንተ አይኖረውም። በእርግጠኝነት ነው የምነግራችሁ። ስለዚህ የሚጠቅሟችሁ ሰዎች አሉ። እናንተ ማዕት ነገር እያያችኋል እንዴ ሶሻል ሚዲያ ላይ የት ሄዳችሁ ምን መናገር እንዳለባችሁ እንዴት ይጠፋችኋል? አንዳንዶቻችሁ ሶሻል ሚዲያውን ከሌላው በተለየ የተቆናጠጣችሁ ሰዎች ናቸው እና ግራ ነው የሚገባን። ምንድን ነው አጀንዳ ልታረጉ ነው የምትፈልጉት? እኛ ልታወዛግቡ ነው የምትፈልጉት? ምን እንደምትፈልጉ ራሱ አይገባንም። በጣም ነው የሚያበሳጨው። በጣም እኔ አሁን ማለት ነው አሰብኩት። ተውት፣ የተጎዱ ሴቶች ትራውማቸውን ቀስቀሳችሁባቸው በእናንተ ውስጥ ሆነው ፊል ማድረግ የጀመሩትን ሰዎች ወሽመጣቸውን ቁርጥ ያደረጋችሁት ይቀርና እኔ በቃ ሲምፓታይዝ እያደረግኩኝ በምን መልኩ ቪዲዮ ብሰራ ነው የሚሻለው፣ ምን ብናገር ይሻላል ምናምን እያልኩኝ እንደዚህ አይነት መሀል ላይ ትመጡና ወይ ታሪኩን ታብኳኩታላችሁ ወይ ደግሞ የሆነ ነገር ተስማምተናል እንዲሆነናል ፈተነዋል ትላላችሁ። በነገራችን ላይ እኔ በስራ ህይወቴ እንደዚህ ሚዲዬሽን በምንሰራበት ጊዜ አቢዩዝ ያለበት ሪሌሽንሽፕ ለሚዲዬሽን ራሱ ብቁ አይደለም። ዶሜስቲክ ቫዮለንስ ኢትስ ሳይክል። ኦኬ፣ ዛሬ ጥርስሽን ያወለቀልሽ ሰው ነገ አፍንጫሽን፣ ከዛ አይንሽን፣ ከዛ ህይወትሽን ነው። ዳትስ ዘ ሪያሊቲ። ስለዚህ ይሄንን ነገር ወደ ማከም ነው እንጂ የሚካሄደው ተሸማግለናል እንደዚህ ስትሉ ሰዎች እንዳይታረቁ ምናምን ብላችሁ ደግሞ ሌላ ተረት እንዳታመጡ። ሰዎች እንዲስማሙ፣ ሰዎች እንዲታረቁ እንፈልጋለን። ግን ኮንሲደሪንግ ገብታችኋል አይደል? ሄልዚ የሆነ ግንኙነት ሲኖር ያጠፉ ሰዎች የሚቀጡ ሲሆን እንጂ ካለበለዚያማ እኮ ምን ነው ሊሚቱ ታዲያ? ሰዎች በየትኛውም የበደል ሁኔታ የሚታረቁ ከሆነ እኮ በቃ በየትኛውም መንገድ የፈለገውን አድርጎ እንደሚታረቅ ያውቃል። ስለዚህ ያ ነገር ደግሞ ሌሎች ሰዎች እየተጠቁ እየተበደሉ እንዲቀጥሉ ነው የሚያደርገው። ምናችሁን እንደሚያማችሁና ምን እያሰባችሁ እንደዚህ ነገር እንደምሰሩ አይገባኝም። ይሄ ተበደል ብላችሁ ለምትወጡ ሰዎች ነው። እንደውም በደንብ አልተናገርኩም፣ የልቤን የምሬን ነው። አይ ዶንት ኖ፣ ሜቢ ሌላ ቪዲዮ መስራት ካለብኝ ይሰራለሁ። ለተበደሉ ሰዎች ደግሞ ቆምን የምትሉ ሰዎች እባካችሁ ከዚህ በፊት አንድም ሁለትም ሶስትም ጊዜ በእንደነዚህ አይነት ኬዞች እድል ገጥሟችሁ አውርታችኋል። ስለዚህ እንደዚህ አይነት ጉዳዮች ሊገጥሟችሁ እንደሚችሉ ከእናንተ ጋር መጥተው ሊያወሩ እንደሚችሉ ታውቃላችሁ። ምን እንደሚወራና ምን እንደማይወራ፣ ምን እንደሚጠየቅና ምን እንደማይጠየቅ ለዩ። አንዳንዱ ጥያቄያችሁ ዲስሪስፔክትፉል ነው። አንዳንዱ ጥያቄዎቻችሁ የሰውን ዲግኒቲ ይነካል። አንዳንዱ ጥያቄያችሁ የሰውን ትራውማ ይቀሰቅሳል፣ የሰውን ቁስል ያነሳል። እና ለዩ። ስለተነገራችሁ ብቻ እናንተ ላይቭ ላይ ሰው ስለተሰበሰበላችሁ ብቻ ስለደመቀላችሁ ስለሞቀላችሁ ብቻ ዝም ብላችሁ መጠየቅ የሌለበትና ያለበት ሳትለዩ አታደበላልቁ ፕሊስ። በቃ በቅን ልቦና እዛ ጋር ሰዎችን ለመርዳት እውነታ ለማውጣት ሊሆን ይችላል። ፈጣሪ ነው የሚያውቀው። እናንተ ያሰባችሁትን እሰየው ነው። ጥሩ ነገር አሰባችሁ ከሆነ እሰየው ነው። ግን ቢያንስ እንዴት ሃንድል ማድረግ እንዳለባችሁ ትንሽዬ ነገር አንብቡ። በቃ
ይሄ ለእናንተ ነው። ለሚያዳምጠው ሰው ደግሞ ለምንሰማው ደግሞ በቃ ሁላችንም አዳምጠን የሰዎች ታሪክ ለምናደርገው ሰዎች ደግሞ እባካችሁ በቃ እንዴት ነው የማይሰቀጥጣችሁ? ኮሜንት ላይ ገብታችሁ የሰውን ህይወት እንዲህ ቅንጥስ ታደርጋላችሁ። በቃ ቅንጥስ፣ የበዳዩንም ይሁን የተበዳዩንም ይሁን የሰው ልጅ ባይዘወይ በጣም ዲግኒፋይ የሆነ ፍጡር ነው። የበዳዩንም ቢሆን በጣም መጠንቀቅ ያለብን ነገር ከተበዳይ ጎን መቆም ዳትስ ነምበር ዋን። ስለ በዳዩ ለማውራት ግን ትንሽ እንትን ማድረግ አለብን። ቢያንስ በቃ ለዛ ሰውዬ ቤኔፊት ኦፍ ዳውት ለዛ ሰውዬ መስጠት መቻል አለብን። ቢያንስ የተወሰነች መታገስ። ሜቢ ያ ሰው መጥቶ ራሱን የሚገልጽበት መንገድ የሚያብራራበት መንገድ ካለ እድል መስጠት ያስፈልጋል። አዚፍ ስለዛ ሰው መጥፎነት ማስረጃ ኖሯችሁ ቁጭ ብላችሁ ይህን ሰው መቼ ነው አጋልጠው ስትሉ ስታስቡ እንደነበረ ሰው ድሮም እኮ ይህን ሰውዬን ያልወደውም ድሮም እኮ ይህችን ሴትዮ ብላችሁ በቃ የሚያስጠላ ጀጅመንት ነው ያላችሁ። እና እኔ ሳወራ ምንም አይነት ስፔሲፊክ ኬዝ ጭንቅላቴ ውስጥ አስቀምጬ አይደለም ስለ በዳይ ሳወራ፣ ምክንያቱም እንዳልኳችሁ ነው። በስራ ህይወቴም ይሁን በራሴ ህይወቴ ተበደሉ የተባሉ ሰዎች ሳይበድሉ ምናልባት ደግሞ አንዳንዶቹ ደግሞ በደሉ በተባሉበት መጠን ሳይሆን በሌላ መልኩ ደግሞ ሆኖ የተገኙ ሰዎች ስላሉ አንድም ሰው ቢሆን ማይሆን ፍረጃ ፈርጀን የሱም ህይወት አለው። ምክንያቱም ጤናማ ሰው ሆኖ ከተገኘ አንድ ሰው ሴትን ብትሆን ወንድም ብትሆን ዝም ብለን ማይሆን ደረጃ ላይ አድርሰን በቃ ትገደል ትሰቀል ወይም ይገደል ይቆረጥ ብለን ከጨረስን በኋላ ንጹህነታቸው ቢረጋገጥ ለእኛም ለህሊናችንም ጥሩ አይደለም። ሶ ፕሊስ ይህንንም ጥንቃቄ እናርግ። ከዛ በቃ ትገባላችሁ ተበዳዋን። እኔ አንዳንድ ሰዎች ደግ አደረግሽ አይባልም እኮ ደግ አደረግሽ ይባላል። አንተ እህትህ ልጅህ ወይ እናትህ ወይ አክስትህ ሆና እንደዚህ አይነት ነገር ደረሰብኝ ብላ ህዝብ ላይ ብትቀርብ ደግ አደረገሽ እንድትባል ትፈልጋለህ? ኦ ማይ ጋድ፣ ደግ አደረገሽ እንዴት ይባላል? ባይዘው እናንተ አቢዩዝ ከሚያደርጉ ሰዎች ለይቻላችሁ እድሉ ቢኖራችሁ ምናልባት ከዛ ሰው በከፋ ሁኔታ ልታደርጉ የምትችሉ ሰዎች እንደናችሁ ነው የምረዳው። አይባልም። ማን ነው ስም ያስገድዳችሁ ኮሜንት አድርጉ ብሎ? ማን አንቋችሁ ነው የምጽፉት? አዳምጣችሁ ታሪኩን አታልፉም እንዴ? ኦ ማይ ጋድ